ሰላም እንደምናችሁ። ይህ ዘመን ኤአይ ቴክ ነው። ዘመን ኤአይ ቴክ ቤተሰቦች እንደምናላችሁ። ዛሬ እንግዲህ አንድ የአዲስ የባይናንስ ፊውቸር እናያለን። ይህም ባይናንስ ላይ የኢትዮ ቴሌኮም ፓኬጅ መግዛት በጣም በቅናሽ በሚባል መልኩ ፓኬጅ መግዛት ተችሏል። ይህንን አብረን እናያለን። ከቪዲዮ ጋር መልካም ቆይታ ይሆንላችሁ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። እንግዲህ መጀመሪያ ወደ ባይናንስ አፕሊኬሽናችን እንገባለን። ያው ባይናንስን እንግዲህ አወራረዱንና ሌላ ነገሮችን በደንብ የምንመለከትበት ቪዲዮ ወደፊት ይኖረናል። ስለ ባይናንስ ከመጀመሪያ ጀምሮ ስላከፋፈቱ ስለ ጥቅሙም በደንብ የምናወራበት ቪዲዮ ይኖረናል። እሱም በሌላ ጊዜ ልቅላችኋለሁ። አሁን ላይ ግን ባይናንስ ላይ ገብተን ባለን ዶላር ርካሽ የሆነ በጣም ቅናሽ የሆነ ፓኬጅ የኢትዮ ቴሌኮም ፓኬጅ መግዛት እንዴት እንደምንችል እንመለከታለን። ይሄ እንግዲህ የባይናንስ የፊቱ ገጽ ነው። እዚች ጋር እንደምታዩት እዚች ጋር ግራ በኩል የሆነች የቡለን ምልክት ታያለች። እሷን እንነካታለን። እሷን ስንነካት ቀጥታ ይህንን ፊውቸር ያሳየናል። ከዚህ በኋላ ትንሽ ዝቅ ስንል ስልክ ቁጥራችንን አምጥቶ ቶፕ አፕ የሚል አለ። ባይናንስ በሚገርም ሁኔታ የኢትዮጵያን እንትን ሰፖርት አድርጎታል። ይህን እንዴት ያመጣል ብትሉ ያው ያለንበትን ሎኬሽን ዲቴክት ስለሚያደርግ በዛ ሎኬሽን ነው እንትን የሚለው። በዛ ላይ ደግሞ ባይናንስ ስንከፍት እንትን ስለሚያደርገው ስልካችንን ይዞ ቬሪፋይ ስለምናደርግበት ከዛ የመጣ ነው። ቶፕ አፕ የሚለውን እንነካና እንገባለን። ወደ ካርድ አሞላሉ እንገባለን። እንግዲህ መጀመሪያ ላይ እንደምታዩት ነው ሞባይል ቶፕ አፕ ይላል። በኢትዮ ቴሌኮም ምትላለች። ባይዘይ ኢትዮ ቴሌኮም ብቻ አይደለም እንደምታዩት ኢትዮ ቴሌኮም ምትለዋ አጠገብ ድሮፕ ዳውን ነው ስንነካው ሌላም የሳፋሪኮም ኢትዮጵያን ያመጣል። የሳፋሪኮም ኢትዮጵያንም የኢትዮ ቴሌኮምንም ማግኘት የምንችልበት ኦፕሽን አለ ማለት ነው። የሁለቱንም የፓኬጅ እንትን አብረን እናየዋለን። እንደምታዩት እንግዲህ ከካርድ ይጀምራል። የ5 ብሩ ካርድ በዶላር 0.05 ዩኤስዲቲ ነው። የ7ቱ እንደዛው 0.06፣ የ8ቱ 0.07 እያለ ይሄዳል። በጣም አሪፍ ነው፣ ርካሽ ነው። ያው ዶላር የምናገኝበት ኢዚ ወይ የምንፈጥር ከሆነና ኦንላይን ነገሮች ላይ የምንሳተፍ ከሆነ በጣም ቆንጆ ነው። ዲስካውንቱ በጣም አሪፍ ነው ብዬ አስባለሁ እኔ ካለው ሁኔታ አንጻር። ኔክስት እንደምታዩት ነው እዚህ ጋር ሊስት አለ። ሞር ብለን ስንገባ እዚህ ጋር ይቅርታ ዝም ብዬ ያለፍኳችሁ። እዚህ ጋር ካሉት ሊስቶች እዚህ ጋር 6 ወደ 6 አሉ። ከሱ በታች ስናይ ሞር አለ፣ ወይም ደግሞ ከላይ በኩል ሞር አለ። ሞር ስንለው በደንብ ሊስቶችን ያመጣልናል። ዊክሊ፣ አኑዋል፣ መንዝሊ እነዚህን ያመጣል። አንሊሚትድ ቮይስ፣ አንሊሚትድ ኢንተርኔት እያንዳንዱን ነገር ያመጣል። እንደምታውቁት አሁን ለምሳሌ አንሊሚትድ ኢንተርኔት ብዙዎቻችን ይሄ እንደዚህ ዩቲዩብ እና አንዳንድ ነገሮች ላይ የምንሳተፍ ሰዎች አንሊሚትድ ነገሮችን እንጠቀማለን በሚል ነው። አንሊሚትድ ዳታ እንደምታውቁት ነው አሁን 2000 ብር ገብቷል ኦልሞስት በጣም በብዙ ጨምሮ። እዚህ ላይ ግን ኦልሞስት ወደ $8.28 ነው። በእንትን እንኳን ብናባዛው ወደ 8.28 ሲባዛ በ185 በእኛ አይነት አሰራር እንኳን የምናየው 1500 አካባቢ ነው። 1531 ብር ይመጣል። 1531 ብር ሲቀነስ 2000 ኦልሞስት ወደ 470 ብር 468 ብር አካባቢ እናተርፋለን ማለት ነው። ይህ ቀላል አይደለም። ይሄ እርግጥ እነሱ በፎሪን ከረንሲም ስለሚያገኙት ለእነሱም አድቫንቴጅ ነው። እኛ ግን ኢዝሊ በኦንላይን ስራዎች ላይ የምንሳተፍ ሰዎች ይሄ ብዙ አስቸጋሪ ነው ብዬ ስለማላስብ ለምሳሌ አንዱን ንምረጥና መንዝሊ አንሊሚትድ ዳታ የሚለውን 1170 ይላል። ይሄ 1170 የሚለው በመንግስት ሬት ሲታሰብ ነው። ያሁን ያሰብኩላችሁ በምን እንደሆነ መቼም ታውቁታላችሁ ብዬ አስባለሁ። ኔክስት ብለን ስንነካው ኮንፈርሜሽን ያመጣል። ግን በጣም ቅናሽና
አሁን ሪላቲቭሊ ባለው ነገር ቅናሽ ነው። እስኪ ደግሞ ቀጣይ ሳፋሪኮምን እንመልከተው። ሳፋሪኮም ምን ያህል ይጠይቃል የሚለውን እንየው። እንደምታውቁት ነው ሳፋሪኮም አሁን ወደ 2500 ብር አድርጓል አንሊሚትድ ወርሃዊ ሲታይ። ሜቢ ያሉትን ፓኬጆች እናያቸው። ሳፋሪኮም በሚገርም ሁኔታ ካርድ ብቻ ነው እየሸጠ ያለው፣ ፓኬጆችን እየሰጠ አይደለም። ከዚህ አንፃር የኢትዮ ቴሌኮሙ በጣም ቆንጆ ነው። የኢትዮ ቴሌኮሙን መጠቀም ብትፈልጉ ትችላላችሁ። ለሌላ ሰው መላክ ብትፈልጉ እንኳን ይኸው እዚህ ጋር ስልክ ቁጥሩን ሰርዛችሁ ሌላ ቁጥር እንደዚህ ያስገብታችሁ ራንደምሊ ነው የሞላሁት። ይሄንን ኔክስት ስትሉት ኢንቫሊድ ይላል። ቫሊድ የሆነ ስልክ ነው ማስገባት ያለብን። ለምሳሌ 09 ልክ እንደዚህ ቫሊድ ሲሆን ያመጣል። እንደዚህ ቫሊድ ከሆነ በኋላ ሞር ዲቴይል ብለን ልክ ቅድም እንደሄድ ነው ሂደቱን የፈለግነውን አይነት መጠቀም እንችላለን። በጣም ቅናሽ ነው፣ በጣም ኢዚ ነው። ለባይናንስ ተጠቃሞች እንደኛ እንደዚህ ኦንላይን ነገርና ትሬደሮች፣ ኦንላይን ዩቲዩበሮች እንደዚህ አይነት ሰዎች እነዚህ ነገሮች በተጠቀሙ ሞር አሪፍ ነው ብዬ አስባለሁኝ። ይሄን ይመስላል። በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቴንክ ዩ